ቦሌ አየር መንገድ ፊት ለፊት የጥሬ ስጋ ኤምባሲ ተቋቁሟል። ይኸው አምባሳደሩም በቦታው ተገኝቷል። ሰውየው ለ25 ዓመታት በጥሬ ስጋ ላይ ሲራቀቅ ኖሯል። ከካዛንቺስ የጀመረው ጉዞ ቦሌም ላይ ደምቋል። እረ ወደ ሰሚትም ተሻግሯል። እኔም ለተቋቋመው የስጋ ኤምባሲ የሚመጥኑ ታላላቅ ምሁራንና የጥበብ ሰዎችን ይዤ ተገኝቻለሁ። ከነዚህ ታላላቅ ሰዎች መሃል የማን አድናቂ ናችሁ? ኮሜንት ላይ ጻፉልኝ። ያለነው ዮናስ ጨርጨር ነው። ለዛውም ቦሌ አየር መንገድ አቅራቢያ ከስካይላይት ሆቴል ጀርባ በሚገኘው ግዙፍ ቅርንጫፉ። በጥሬ ስጋ አፍቃሪዎች አንደበት ላይ ስሙን ያተመው ዮናስ በቦታው ተገኝቷል። ከ1994 ጀምሮ ጥሬ ስጋ ላይ ሲጠበብ ኖሯል። የሚያቀርባቸውን በሬዎች ራሱ ምስርና ሌሎች እህሎችን እያበላ ስለሚያሳድግ ዮናስ በሬን ያቀብጣል ይሉታል። በሬው ብቻ አይደለም፣ ቤቱም የቀበጠ የተንደላቀቀ ነው። ተመልከቱት በስፋት በአማራጭ። ዮናስ እንግዶችን መንከባከብ ተክኖበታል። ጥሬውንና ጥብሱን በጥራት በውበት ደርድሮ አይበቃውም። እንዲያው በሞቴ ላጉርስህ ካላላ አይረካ። ደግሞስ የጥሬ ስጋ ወጉና ማዕረጉ ምን ሆነና? እዚህ ስጋ ብቻ አይደለም ፍቅርም ይበላል።